ስራሽ ነው እዚህ ያመጣሽ ማለት አልገባኝም። ፈታኝና አነጋገር ዳኒ አትበይኝ። እሺ ዳንኤል ምን እየሆነ ነው ያለው? ለሰራሽ ክህደት ዋጋሽን ሰጥሻለሁ። የምን ክህደት? ቆይ ስለኔና ስላንተ ግምት ነው የምታወራው? አዎ ለሰራሽብኝ ክህደት ዋጋሽን እከፍልሻለሁ። እንዴ ዳኒ ማለቴ ዳንኤል ቆይ እሱን ተነጋግረን ፈታን ማለት እንዴ? አረ ፈታን ምን እያረክሽን? ምን አደረኩኝ? አቤኔዘር ጋር ምንድነው የምትለጥፍ? መቼ ነው ከአቤኔዘር ጋር የተለጠፍኩት? ቆይ በጓደኛ እየቀና ነው? ያወቅሻት አስመስለሽ? ምንም ማላቀ ሰው እየሆንክብኝ ነው። ግን አንቺ ነሽ እንጂ ማላቀ ሰው ነሽብኝ። ቆይ ትናንትና እንዴት ነበርሽ? ትናንት እንዴት ነበርኩኝ? ፍላጎትሽ ወደ እኔ ነበር፣ አሁን ግን ወደ አቤኔዘር ነው። ዳኒ ምን እያልክ ነው? በጓደኛ ለዛውም በአቤኔዘር ትቀናለህ እንዴ? እሱ አይደል እንዴ ያን አልፈልግሽም ያልከኝ ጊዜ አብረን እንድንሆን ያስማማል? እስክሬ የገባኝ እሱ አይደል እንደዚህ አንድ አርጎን ሲያበቃ ያላችሁ ቅርርብ ግን ደስ አላለኝ። አሁንም እኮ አብሮን ለደስታችን ሊካፈል ነው የመጣው አይደል እንዴ? ምን ሆነ ነው? እሱ ብቻ አይደለም እና ምንድነው? ቆይ አሁንም ትወጂኛለሽ? ያው ፍቅር አብሮ መሆን በመላመድ የሚመጣ ስሜት አይደል እንጂ አራስ አይደለሽ እንዴ አፈቀርኩ ብለሽ በገዛ ጓደኛ አስጠይቀሽኝ የመጣሽው? መልሽልኝ እንዴ። በቃ መጀመሪያ ወደድኩ መስሎኝ ነበር ስትኮራ፣ ግን አይደለም ፍቅር አልነበረም እልህ ነበር እንጂ። ግን ላንተ የሆነ ስሜት አለኝ፣ እሱን አልክድም። ውሸት ነው ወዳለው ምናምን ስትይ ነበር። አይ እንደሱም አይደለም፣ ላስረዳ። ቆይ ምናልሽ ሲጀምር ከሙቀል ይልቅ በገዛ ጓደኛ ያለሽ ወዳል። ከዛ ደግሞ የንቀትሽ ብዛት ከከሳ ጓደኛዬ ጋር ከቤኒ ጋር እኮ ምንም የለንም። አቤኒ እሺ ቆይ ምንድን ነው የፈለከው? ይቅርታ እንድትይኝ እፈልጋለሁ። ምን አደረኩ? መጀመሪያ ምንም ያላሰብኩት ልጅ የውሸት እንደወድሽ ስላደረግሽ፣ ከዛ ደግሞ የንቀትሽ ብዛት ፍላጎትሽን እኔ ፊት ለጓደኛዬ በማሳየሽ ይህ ስራሽ ይቅርታ ያስብ አንቺ ልጁ ምን ብለሽው ነው? በቃ እውነቱን ስለነገርኩት ነው። በቃ እንዴ የምን እውነት ነው ደግሞ ምን ነግሪኝ እንዴ? በቃ እኔ መጀመሪያ ወደድኩት መስሎኝ ነበር ሲኮራ፣ ግን ካስማማኸኝ በኋላ እልህ ነበር እንጂ ፍቅር አልነበረም። ኧረ አንቺ የምር እንደዛ አይደረግም። ልጁ እንደዛ በፍቅር ምናምን ነገር ጠብ ሲል ጠብቀሽ አልፈልግም ምናምን ትያለሽ። የምር እንደዛ አይደረግም። አሁን እሱን ተወው፣ እንቀስ ስለሁለታችን እናውራ። ስለሁለታችን ምን እናውራ? እሱን እየሄድን እናወራለን። እሺ ይቅርታ፣ በጣም ይቅርታ ብቻ ንክሰኝ ይመስልሻል? እሺ ምን ላድርግልህ? አሁን ይሄንን ቆንጆ ፊትሽን ዳኒ አበላሽ። ዳኒ የሆነ ማለት እኮ በጣም ጥሩ ሰው ነው። እንደዚህ አታደርግም።
ነበር ቁሜላችሁ ክፎኛል። ሰምኛለሽ? ይህን ቆንጆ ፊትሽን አበ ምንም ሳትናገሪ ቀጥ ብለሽ